ውርደት! አቤት ቅሌት! አቤት ቅሌት! ወይ የምን ውርደት? አረ ይሄ ውርደት ብቻ አይደለም ቅሌትም ጭምር ነው። ጌታ ሆይ እንደው መሲ አንቺም ታውቂ ነበር እዚህ ትምህርት ቤት እንደሚመዘገብ? አዎ ተማክረን ነው የወሰንነው። እና ታዲያ ለምን እኔን አላማከርሽኝም? ለምንድን ነው ማማከርህ? ደግሞስ ማማከር ምን ለውጥ ይመጣል? እንደማይመዘገብ ነግርሽ ነበራ። ቆይ አንተ በእኔና በሷ መሃል ማን ነው ወሳኝ ያደረገ? ከኋላ የመጣ አይና ወጣ። አንተ እንዴት ነው የምትናገረው? ቀድሞ በያዘ እኮ አይደለም አያያዙን ባወቀ። ኦኬ እመነኛ አንተ ወጠጤ፣ ትምህርት ቤት የማትመጣበት ቀን ይበልጣል። እሺ ለምን ሲባል? ምክንያቱም በየቀኑ አፍንጫን ሰብርልሃለሁ፣ እቤት ሆነ አፍንጫን ታስታማለህ። ይኸውልህ ፍቅር አትንከው ስላለችኝ ነው እንጂ ደህና አድርጌ ነበረ መቀጠቅጥህ። ወይኔ ናታና ለመታወቅ አንተ መሲ በእናትሽ ፍቀጂለትና ይምታይ። ልኬን ያሳይኝ። በእናትሽ ፍቀጂለት። ትጎዳብኛለህ መሲ። ቆይ ትናንት በመጣው ጠጤ እኔን ቀየርሽኝ? አይ ያንተ ወንድሜን ቦታማ ማንንም አይተካው ነው። ሰማኛለህ አንተ ወጥተህ እኔ እናንተ ገና አልጨረስንም። እሺ እሷ ስላለች አመስግን። ኧረ ቀስ ሰላም መባባል መስፈርት ውስጥ ይገባል ብዬ አላምንም። ግን ደህና ነህ ያሬድ? አዎ ደህና ነኝ። ምን ነው ግራ የገባሽ ትመስያለሽ? አለ አይደል ያሬድ፣ አንተ በጠፋ ጊዜ ሁላችንም በጣም ተጨንቀን ነበረ። ከዛን ግን አንተን ስናገኝ ደግሞ ተለወጥክብን። ታዲያ እኮ ኖርማል ነገር ነው ማለት። በህይወት ውስጥ መወለድ፣ ማደግ፣ ማርጀት እንዳለ ሁሉ የሰው ልጅ በተለያየ ጊዜ የተለያየ ባህሪ ሊያመጣ ይችላል። እናም እኔም ተለውጬብሽ ከሆነ የህይወቱ አንድ አካል እንጂ በፍጹም ሌላ ነገር አይደለም። ግን አንተ ያሬድ ነህ አይደለ? አዎ ያሬድ ነኝ። አይ ምንም። በቃ እኔ ልሂድ። እሱ ግን የሁሉ መሆንለትን ነገር እንኳን ከአንድ መስዋዕትነት ሊቆጥረው አልቻለም። እኔ ጉዴ። ከዛ ደግሞ እስከ ዛሬ ድረስ እወድሃለሁ የምንባባለው በፍቅር አልኮል ውስጥ ሰክረን ነው እንጂ ምንም ፍቅር ነው ብዬ ማስብበት ኤሌመንት አላገኘውም አይለኝም። ይሄ ደግሞ ምን የሚሉት ነገር ነው? አይገርምሽም? ለነገሩ ይበለኝ እንደዚህ ልክ ልኬን ይንገረኝ እንጂ ለእኔም ይጠቅመኛል። እንድርቀውና ውሳኔ እንድወስን ነው የሚያደርገኝ። ያልገባኝ ያሬድ ከመቼ ጀምሮ እንደዚህ አይነት ቃላቶችን መናገር የጀመረው? እኔ ምን አውቃለሁ? ቆይ እዛ ሲያነብ የከረመውን ነገር አደራጅቶ ልሁን የሚወጣው የቤዛ ፍቅር ላይ ነው እንዴ? አንቺ ልጅ ተረጋጊ። ሄሎ በእናትሽ ተይኝ። አሁን በቃ ብቻዬን ነው እሺ መሆን የምፈልገው። እሺ ወዴት ነው የምትሄጂው? ቤዛ አንቺ ቆይ አንቺ በመፈለግ እግሬ መቅጠን አለበት እንዴ? ጄሪ በእናትሽ እስቲ ተይኝ። እቺ ናትና ጄሪ ቆይ ከመቼ ጀምሮ ነው ለኔ እንደዚህ አይነት እየተኮሳተርሽ መልስ መመለስ የጀመርሽው? ጄሪ በእናትሽ ለራሴ እኔ ሆድ ብሶኛል። እና ማን ሆድ ያልባሰዋል? አንቺ ደግሞ እኔ ራሱ በጣም ነው ሆድ የባሰኝ። እና አሁን ራሱ አንድ ነገር ብትይ ማለት ነው ማልቀስ ከጀመርኩኝ አላቆምም። አንቺ ደግሞ ምን ጎሎብሽ ነው እባክሽ ሆድ የሚብስሽ? ስንት ሀሳብ ያለብኝ ሰው መሰልኩሽ። አሁንማ ጭራሽ ሌላም ተጨምሮብኛል። ምኑን ከምኑ እንደማደርገው ራሱ ግራ ግብት ነው ያለኝ። እሺ በእናትሽ ጄሪ አሁን መናገር የምትፈልጊውን ተናገሪና ሂጂልኝ። መናገር ብቻ አይደለም መስማትም እፈልጋለሁ። ምንድነው ደግሞ መስማት የምትፈልጊው? እሱን እነግርሻለሁ። ግን መጀመሪያ ሁለታችንም ሆድ ብሶን ከምንነፋረቅ ራሳችንን እናረጋጋና እነግርሻለሁ። እሺ ይኸው ተረጋግቻለሁ። ምንድነው ጉዳይሽ? ተረጋጋሽ ባክሽ። ተረጋጋሽ መስሎሽ ነው? አሁን የማደርገው ነገር ሁሉ ታደርጊያለሽ። በታሽ በእናትሽ ጄሪ ተይኝ። እቺ እንግዲህ ሴትዮ ተነሽ። እዛ ምን ትላለች እቺ? ይኸውልሽ እስካሁን እያወራሽ የነበርሽ የተረጋጋችው አንቺ ነበር። አሁን ኃይለኛው ትመጣች እንዳልተረበሽ ሂጂ። እሺ ቆምኩኝ። ሰው ዋት አደዛ ሰው አታይ ዶንት ኬር ምናምን የሚባሉ ነገሮችን መስማት አልፈልግም። ግን ደህና ነኝ። ደህና ነኝ። አንቺ እንዴት ነሽ? እኛ ግን ደህና አይደለም። ምን ሆናችሁ? አንተን በመፈለግ ስንዳክር ብዙ ዝለናል። የቤዛ ጭንቀት ተጋብቶብን ስንሰቃይ ነው የቀረምነው። ለሰው ጭንቀት ምክንያት መሆኑ ያን ያክል ስሜት ባይሰጥም በዚህ ልክ መጨነቃችሁ ግን ያሳዝናል። በቃ እና ምን ልበል? ባህሪ ተቀይሯል ልበል? የሰው ልጅ እኮ መሽቶ በነጋ ቁጥር ብዙ ነገር ስለሚፈራረቅበት ባህሪው ይቀየራል። እሺ አሁን ላይ ለቤዛ የሚሰማን የፍቅር ስሜት ማወቅ እፈልጋለሁ። ምንድን ነው የሚሰማው? እሱን ከሷ ቀደም ማውራት አለባታል።
ግንኙነታችሁ ፍቅር የሚባል ኤሌመንት እንደሌለው የነገርካትና? አዎ ታሻለች እንዴ? አዎ በጣም እያዘነች ነው ያው የሚያወራችኝ። በማን ሊሆን ይችላል? ባንተ ነው። እና እየወቀሽ ነው? እየወቀስኩ አይደለም። እና ምን እያለሽ ነው? ያለህበትን ሁኔታ ልረዳህ እየሞከርኩ ነው። እቺ ልጅ እኮ አንተን በማጣት ስትሰቃይ ነበር። አሁን ደግሞ መታሃል አይደል? ማረፍ እንጂ መሰቃየት የለባትም። ልክ ነሽ። እኔም ዳግም ተመልሼ የተስፋ ሰጥቻት የስቃይ ምክንያት ነው አልፈልግም። ልትለያት እያሰብክ ነው? ላልለያት ማሰብ አብሮ የማያደርገን ከሆነ ልለያት ማሰብም መለያት ያን ያክል ቀላል አይደለም። ስለ ጊዜር ንገሪ። ምን ለምን ማወቅ ፈለግሽ? በቃ ማወቅ ፈለግኩ። እሱ በቂ ምክንያት አይደለም። እና ምን ብለሽ ነው ቆይ በቂ ምክንያት የሚሆንልሽ? ምናልባት አፍቅሬዋለሁ ካልሽ። አንቺ እኮ እኔ ጄሪ ነኝ አንድ የማዳጋስካር አሳማ የመሰለ ሰው ማፈቅረው? ኧረ ተይ ጄሪ። አሁን የጠየኩሽን ብቻ መልሽልኝ ቤዛ። ቆይ አንቺንም ጀንጅኖሻል እንዴ? አይ ኪሊያር ሲጀመር ከመጀመሪያ ሆኖ ጀምሮ የአይነ ውሃ ነው ጠርጥሬ ነበር። በጣም ጩልሌ እንደሆንክ በጣም አድርገህ ታስታውቃለህ። እኔ ጄሪ ደግሞ ካንተ ባስኩኝ ጩልሌ ሆኜ ካላሳየው ሞቻታለሁ። እንዴ ቆይ አልገባኝም። እኔ ራሱ ምን ሆኜ ነው ደጋግሜ እያሰብኩት ያለሁት? እንዴ ኧረ አንተ ሰውዬ በቃ ከአእምሮ ይወጣልኝ። ደስ አትበለኝ አልኩ። እንዴ ተወኝ በቃ። እንዴ ረዴት፣ አንቺ ረዱ! አቤት ነይ። አቤት ጄሪ፣ ደህና ነሽ? ደህና ነኝ። አንቺ ደህና ነሽ? እኔማ እግዚአብሔር ይመስገን ደህና ነኝ። ቆይ አላየሽኝም ነው ወይስ ባላየ እያለፍሽኝ ነው? አልገባኝም። አሃ ይሄ ነገር እየሰራ ነው ማለት ነው። ጄሪ ራሱ ፈለገችኝ እኮ። ሴትየው ምን ይዘጋሻል? መጠይቅሽ ነገር መልሽልኝ እንጂ። አይ ስለሆነ ጉዳይ እያሰብኩ ስለነበረ ነው። ስለምን? ለራሱ ዋጋ ስለመስጠት። እስከዛ ማለት ይሄን ነው። እና ዋጋሽ ስንት ሆነ? እኔ እናት እሱ ይቅርብሽ ጄሪ። ይልቅ ለምን ነበር የፈለግሽኝ? ምን ነው የተፈጠረ አዲስ ነገር አለ እንዴ? ሰሞኑን ዳግምን መፈለግ አቆመሻል። ጄሪ አንዳንዴ አንቺ ብቻ ፈላጊ ስትሆኚ ዋጋሽ ይወርዳል። ለዛ ነው። ሴትዮ ቆይ ሰሞኑን የከረምችው ከበግ ነጋዴ ጋር ነው እንዴ? ምን ነው ዋጋ ማለት አበዛሽ? ይሆናል። ይልቅ ለምን እንደፈለግሽኝ ንገሪኝና ልሂድ። እሺ እኔ የምልሽ ረዱ፣ ቆይ ፍቅር የያዘሽ ሰሞን እንዴት ነበር ሲያደርግሽ ነበር? ለምን ማወቅ ፈለግሽ? ያው ለጠቅላላ እውቀት። እንግዲህ ያው ብዙ ነገር ነበር የሚሰማኝ። እስኪ የተወሰኑትን ንገሪኝ። ምን መሰለሽ ጄሪ፣ ደጋግሜ ስለሱ አስባለሁ። ስለሱ በጭራሽ አላስብምልና መልሼ ራሴ ስለሱ ሳስብ አገኘዋለሁ። ከጓደኞቼ ጋር ስሆን ስለሱ ማውራት ነው የሚያስደስተኝ። ወንዶች እንኳን ረዱ ብለው ሲጠሩኝ እሱ የጠራኝ መስሎኝ ልቤ ስንጥቅ ነው የሚለው ብታይ። ብቻ በጣም ብዙ ነገር። አቤት ውርደት፣ አቤት ቅሌት፣ አቤት ቅሌት! ወይ የምን ውርደት? አረ ይሄ ውርደት ብቻ አይደለም ቅሌትም ጭምር ነው። ጌታ ሆይ እንደው ወይ ይሄን ጊዜድ የተባለ ልጅ አፈቀርኩት ማለት ነው? አይ በጭራሽ ይሄማ አይሆንም። እንደው መድኃኒዓለም እንደው እርዳኝና ፈጣሪ ዛሬ ላገኘውና ልኩን ነገር ጥጉላ ሲዘ ማታነሳው ወጣቴው እንዴት ነው? ግቢውን ለመድክ? እየለመድኩ ነው። ያው መሲም ስላለች በደንብ ዞር ዞር እያልኩ ታሳየኛለች። ግን ለምን ብቻህን ሆነ ግቢውን ዞር አትልም? ማለትማ ግቢ ውስጥ በጣም ቆንጆ ነው ሴቶች አሉ። ያው በነፃነት ሆነ እንተዋወቃቸው ብዬ ነው። ሌላ ነገር አስቤ እንዳልሆነ ታውቃለህ። አይሆንማ። አይኒ ከመሲ ሌላ ማንንም ማየት አይችልም። ይኸውልህ ትሰማኛለህ አይደለ? እኔ ፊት ፍቅር መስዬ ምናምን እያልክ እንድትጨማለቅም ሆነ እንድታወራ አልፈቅድልህ። ይኸውልህ ዓለም ሁሉ ፊት በኋላ ራሱ በጣም ነበር ደስ የሚለኝ። ቆይ አንተ እንዴት ነው የምትናገረው? ከማን ጋር እንደምታወራ ግን አውቃል? ያ በደንብ አውቃለሁ። መጀመሪያ ጊዜ በቦክስ ሰላም ያለ ልጅ ጋር ነው እያወራሁ ያለሁት። ታዲያ መጀመሪያ ቦክስ ከሆነ እንዴት መጨረሻን መገመት አቃተ? ያው ግምቱን እኮ መገመት አይከብድም። ያው አሪፍ ልጅ መሆኔን ታውቃለህ። ከመሲ ጋር ያለኝን ግንኙነት ደግሞ ትፈቅድልኛለህ? ትሰማኛለህ? መቼም ቢሆን አልፈቅድልህ። ጥሩ ልጅ መሆኔን ካወቅ ለምን አትፈቅድም? ነው ወይስ ሌላ ዓላማ አለ?
የምን ዓላማ? መጀመሪያ አካባቢ ጥሩ ልጅ ስላልሆነ ፍቅረኛሽ እንዲሆን አልፈቅድም ነበር ያልከው። አዎ ብያለሁ። እና ታዲያ ምን ይጠበስልን? ኦኬ ጥሩ ልጅ መሆኔን ካወቅ ምክንያት ምንድን ነው ላለ መፍቀድ? ትሰማኛለህ አይደለ? እኔ በህይወት እያለሁ መቼም ቢሆን አብራችሁ እንድትሆን አልፈቅድልህ። ለምን? አያገባህም። እኔ የምለው መሲም በድብቅ ታፈቅራታለህ እንዴ? ምን አባልቀው ትውሽ? ይኸውልህ ናታን፣ ጫፌን እንዳትነካኝ እከሳለሁ። ትሰማኛለህ አንተ ወጦጤ? ከየት እንዴት ለምን እንደመጣ አላውቅም፣ ግን ይህ እንደፈለግ ብትፈነጭበት ቦታ አይደለም። እሺ ሰማኛ? አውቃለሁ። መሲም ቆንጅዬ ናት፣ ሁሉ ነገሯ ደስ ይላል። በተለይ ሳቋ። አንተ ልትግስቴን አትፈታተነኝ ናታን፣ ጫፌን ትነካኝና እከሳለሁ። የዛኔ ምን ይፈጠራል? ከዚህ ትምህርት ቤት ትባረራለህ። ከዚህ ትምህርት ቤት ተባረርክ ማለት ደግሞ እኔና መሲ ፍቅራችን እንድናጣጥም ትለቀናለህ ማለት ነው። ያን ደግሞ መቼም ቢሆን አልፈ